የጌታቸው ረዳ ሚስጥር ያስከተለው መዘዝ። ሰላም እንደምንውላችኋል ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ጽሕፈት ቤት ባለፈው ሳምንት አቶ ጌታቸው ረዳ የሰጡትን ቃለ መጠይቅ አስመልክቶ ባወጣው መግለጫ በቀድሞ ፕሬዝዳንቱ እንደወጣ የሚነገርለት ሰነድ ያረጋገጠ ቢሆንም የመንግሥት ሰነድ በማኅበራዊ ሚዲያ እንዲበተን ማድረጋቸውን አውግዞታል። ጽሕፈት ቤቱ የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት የመንግሥት መሪ በመሆናቸው ብቻ የያዙትና ለማንም ይፋ ያልተደረገውን ምስጢራዊ ሰነድ በማኅበራዊ ሚዲያ እንዲበተን ማድረጋቸው ከሞራልም ከሥነ ምግባርም አንጻር ሲታይ ተቀባይነት እንደሌለው በመግለጽ ለሽግግር ፍትሕ እንቅፋት እንደሆነ ገልጿል። የትግራይ ሰላምና ጸጥታ ቢሮ በበኩሉ አቶ ጌታቸው ረዳ በፋና ቴሌቪዥን ላይ ቀርበው የሰጡት ቃለ መጠይቅ የትግራይ ኃይሎች አዛዦችን ስም የማጥፋት ዘመቻ በማለት ተቃውሞታል። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀድሞ የሥራ ባልደረቦቻቸው በሕገወጥ የሰዎች ዝውውርና የወርቅ ማዕድን ማውጣት ላይ እንደተሰማሩ ገልጸው ነበር። ከእነዚህ መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በሕገወጥ የሰዎች ዝውውር ላይ ተሰማርተዋል በሚል ስማቸውን ጠቅሰው ከሰዋቸዋል። ከዚህ ጋር በተያያዘም አንድ በፕሬዝዳንቱ ስር በነበረው ኮሚቴ እንደተጠና የተነገረ ባለ 66 ገጽ ጥናት የኮሎኔሉ ስም በተመሳሳይ በሕገወጥ የሰዎች ዝውውር አንስቶ ከሷቸዋል። ከአንድ ወር በፊት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ግን በፕሬዝዳንቱ ጽሕፈት ቤት ስር በተቋቋመ ግብረ ኃይል ተጣርቶ የተገኘውን ውጤት ለማስፈጸም ቁርጠኝነት ያለው መንግሥት ባለመኖሩ ምክንያት ለሚመለከተው ሌላ አካል አሳልፈው መስጠታቸውን በራሳቸው የፌስቡክ ገጽ ላይ አጋርተዋል። ቢቢሲ ትግርኛ በአቶ ጌታቸው ረዳ አንደበትና በትግራይ ጊዜያዊ አስተዳደር ትክክለኛ መሆኑ በተረጋገጠው ሰነድ ላይ በሕገወጥ የሰዎች ዝውውር ስማቸው የተጠቀሰውን ኮሎኔል ተወልደ ገብረትንሳኤን ያናገረ ሲሆን ስሜ ጠልሽቷል ሲሉ የቀረበባቸውን ውንጀላም አስተባብለዋል። አቶ ጌታቸው ረዳ አሁን ያቀረቡባቸውን ክስ በይፋ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩት ጊዜም የእርሳቸው ደጋፊ በሆኑት የማኅበራዊ ሚዲያዎች ስሜን ሲያጠለሹ ቆይተዋል ሲሉ ተናግረዋል። በወቅቱ ጉዳዩን የሚመለከቱ ለአቶ ጌታቸው ቅሬታቸውን ማቅረባቸውን የተናገሩት ኮሎኔል ተወልደ ለማኅበራዊ ሚዲያ አንቂዎቹ ችግር የለውም ራሴ ምላሽ እሰጣቸዋለሁ እያለ ሲያታልለን ቆይተዋል ብለዋል። ይህንን ጉዳይ በሚመለከት ለመጨረሻ ጊዜ ከአቶ ጌታቸው ጋር የተሰበሰቡት ከ3 ወር በፊት ነበር ያሉት ኮሎኔል ተወልደ ከ2 ዓመት በፊት የፕሬዝዳንትነት ሥልጣኑን ሲረከብ በሚገባ ስላልተወጣው ሥልጣኔን አልተቀበሉትም ባላቸው መሪዎች ላይ የስም ማጠልሸት ዘመቻን የጀመረው ሲሉ ወንጅለዋቸዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ፣ የመንግሥት ገንዘብ በመዝረፍ እንዲሁም በሕገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው የወነጀሏቸው 3ቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደን ወይም እንበብ በሕገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ ያደረጉት አቶ ጌታቸው ረዳ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ ጠቅሰዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን፣ ማገትና መሸጥ መሸጋገሩን ተናግረዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ አገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው በቃለ መጠይቃቸው ላይ ገልጸዋል። ኮሎኔል ተወልደ ለቀረበባቸው ውንጀላ በሰጡት ምላሽ እኔ በእንደዚህ አይነት ሕገወጥ ተግባር ሊያሳትፍ የሚችል ስነ ምግባርም ሆነ ስብዕና የለኝም ብለዋል። አክለውም እኔ ብቻ ሳልሆን እዚያ በሰነዱ ላይ ስማቸው የተጠቀሱት በስር የሚገኙት እኔ የምመራቸው ባልደረቦቼ እንደዚህ አይነት ተግባር ላይ የሚሳተፉ አይደሉም ብለዋል። ኮሎኔል ተወልደ ፈጽሞታል የተባለው ሕገወጥ የሰዎች ዝውውር በሕግና በሥርዓት ተጣርቶ እጄ በሕገ ወጡ አሰራር ውስጥ ከተገኘ ለመቀጣት የሚያስፈራኝ ነገርም የለኝም ብለው ገልጸዋል። አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ድብቅ እስር ቤቶች እንዳሏቸው የሚያመለክት ክስ አቅርበውባቸው እንደነበርም ገልጸዋል። በዚያ ስብሰባ ላይ የጠቀሱት ድብቅ እስር ቤቶች የት ነው ያሉት? እነማንስ ነው የታሰሩበት? የሚል ጥያቄ ቀርቦ እንደነበር ጠቅሰው ይህንን ጉዳይ በሚዲያ ወጥቼ መናገሬ ተሳስቻለሁ ማለቱን የህወሓትም ሆነ የሰራዊቱ አዛዦች ያውቋልም ብለዋል። ኮሎኔል ተወልደ ይመሩት የነበረ ክፍል ከተለያዩ የኢትዮጵያ ክፍሎች ወደ ትግራይ መጥተው በሕገ ወጥ መሳሪያ ንግድ ላይ የተሰማሩ ሰዎችን ከነጥጥቃቸውና ማስረጃቸው ይዞ ለፖሊስ ያስረከብናቸው ሰዎች ነበሩም ብለዋል። ነገር ግን በወቅቱ በተለይ የማህበራዊ መገናኛ ላይ
ጉዳዩ አጀንዳ በመሆኑና ጫና በመፍጠሩ በሕገወጥ መሳሪያዎች ንግድ ተያዙ ያሏቸው ግለሰቦች መለቀቃቸውንም ተናግረዋል። አቶ ጌታቸው ከፋና ጋር ባደረጉት ቃለ ምልልስ ላይ በሕገወጥ ሰዎች ዝውውር የተሰማሩት ሰዎች የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንንም እየሸጡ የትግራይ ሰራዊት አመራሮች እንደነበሩ ተናግረዋል። ይህ በኤርትራውያን ላይ ሲካሄድ የቆየው ሕገወጥ የሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆች መዞሩን በቃለ ምልልሳቸው ላይ አመላክተዋል። ኮሎኔል ተወልደ በማህበራዊ ሚዲያ ላይ ስለተሰራጨው ሰነድና በእርሳቸው ላይ ስለቀረበው ውንጀላ ዝርዝር መረጃ እንደሌላቸው፣ ነገር ግን እስካሁን ድረስ በእርሳቸውም ሆነ በስራቸው በነበሩ ሌሎች ባልደረቦቻቸው ላይ የቀረበ አንድም ክስ እንደሌለ ተናግረዋል። አክለውም በትግራይ ሕገወጥ የሰዎች ዝውውር እንዳለ ታምኖ በፕሬዝዳንት ታደሰ የተቋቋመ ኮሚቴ ይህንኑ የሕገወጥ ድርጊት ለማጣራት ስራ ላይ እንደነበር አውቃለሁ ብለዋል። በእኔ ስር የነበረች ጸረ መረጃ የምትባል ክፍል ከዚህ ጋር በተያያዘ በስህተት ታግዳ ነበር። ያ ኮሚቴ ባጣራው መሰረት ይቅርታ ተጠይቀን ስራዋን መቀጠሏንም አውቃለሁም ብለዋል። በጌታቸው ረዳ የተበተነው ሰነድ ላይ የእኔና የባልደረቦቼ ስም እንዳለ አውቃለሁ ያሉት ኮሎኔል ተወልደ ቢሆንም እስካሁን በራሴና በሌሎች በሰነዱ ላይ የተጠቀሱ ሰዎች ላይ የቀረበ ይፋዊ ክስ የለም። ከዚህ በፊት ቢቢሲ ያነጋገራቸው ኤርትራውያን እንዲሁም የትግራይ ተወላጆች ትግራይ ውስጥ ታግተው ገንዘብ ተጠይቀው መክፈላቸውንም ተናግረዋል። እንደ አንድ ከፍተኛ የጸጥታ ኃላፊ ይህ ጉዳይ በቀጥታ የሚመለከተው እርሳቸውን እንደሆነ የተጠየቁት ኮሎኔል ተወልደ ኤርትራውያንና ታዳጊ የትግራይ ሴቶችን ወደ አረብ ሀገር እንወስዳቸዋለን በሚል የተለያዩ ሕገወጥ ተግባራት እንደሚፈጸም ለሚመለከተው የመንግስት አካል አጥንቼ አቅርቤያለሁም ብለዋል። በዚህ ጥናት መሰረት ኤርትራውያንን አግተው ገንዘብ የተቀበሉ ሰዎች እንዲያዙ አድርገናል። ይህንን ከትግራይ ክልል ፖሊስ ማረጋገጥም ይቻላል። ከሕገወጥ ሰዎች ዝውውር ጋር በተያያዘ ምን ያህል ሰዎች በቁጥጥር ስር መዋላቸውን የተጠየቁት ኮሎኔል ተወልደ ከቢሮ ውጪ በመሆኔ ይህንን ያህል ብሎ ቁጥሩን ለመናገር ይከብደኛል። ግን ደግሞ ከሕገወጥ ሰዎች ዝውውር ጋር በተያያዘ እስከ አረብ ሀገራት ድረስ መረባቸውን የዘረጉ በርካታ ሰዎች በቁጥጥር ስር እንደዋልን ግን አፌን ሞልቼ መናገር እችላለሁም ሲሉ ገልጸዋል። አቶ ጌታቸው ረዳ በቃለ ምልልሳቸው ላይ የሕገወጥ ሰዎች ዝውውሩ ተጧጡፎ እንዲቀጥል የሚያደርጉ ሰዎች አሁንም መኖራቸውንም ገልጸው ነበር። አቶ ጌታቸው በትግራይ ወታደራዊ አመራሮች ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካዊ አመራሩ እጅ አለበትም ሲሉ ኮንነዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰደባቸው የቀረው በጸጥታ አመራሮቹ እምቢተኝነት መሆኑንም በቃለ ምልልሳቸው ላይ ተናግረዋል። ኮሎኔል ተወልደ ከቢቢሲ ጋር ባደረጉት ቆይታ ጠቅላይ ሚኒስትር አብይ አህመድ ጋር ስለነበራቸው የቆየ ትውውቅም አጋርተዋል። ከጠቅላይ ሚኒስትሩ ጋር የሚተዋወቁት በኢትዮ ኤርትራ ጦርነት ወቅት ባድመ ግንባር በአንድ ክፍል ውስጥ ሆነው ነው። ጠቅላይ ሚኒስትሩን ጨምሮ 8 ሰዎችን የሚይዘው የዚህ ክፍል ኃላፊ እንደነበሩ ኮሎኔሉ ይናገራሉ። በአንድ አጋጣሚም ኮሎኔሉ ከፍተኛ ድብደባ በነበረበት ወቅት ለዚያኔ ወታደር የአሁኑ ጠቅላይ ሚኒስትር አብይ ከፍተኛ ድብደባ ስለነበር ቶሎ በልና ምሽግ ውስጥ ግባ ካሏቸው በኋላ ምሽግ ውስጥ ያልነበሩት ሌሎች 7ቱ አባላት መገደላቸውን ይናገራሉ። በዚህም ሁኔታ የአሁኑን ጠቅላይ ሚኒስትር ሕይወታቸውን እንደታደጉት ያወሳሉ። በተጨማሪም ጠቅላይ ሚኒስትር አብይ በ1997 በደቡብ አፍሪካ ተማሪ በነበሩበት ጊዜ ኮሎኔል ተወልደም ሕክምና ለማድረግ ወደዚያው ባቀኑበት ጊዜ አብይ ለአንድ ሳምንት ያህል እንዳስታመሟቸው በመግለጽ የሁለቱ ወዳጅነት የጠነከረ ነበር ይላሉ። የትግራይ ጦርነት ተቀስቅሶ የኤርትራና የኢትዮጵያ ሰራዊት ሽረ እንዳስላሴን በተቆጣጠሩ ማግስት ኮሎኔሉ በከተማው ያስገነቡት ባለ 3 ኮከብ ሆቴል እንደወደመባቸውም ገልጸዋል። ሆቴሉ በማን እንደወደመ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ኮሎኔል ተወልደ ሆቴሉን ማን እንዳወደመው በግሌ ያጣራሁት ነገር የለም። ቢሆንም ሆቴሉ የወደመበት ሁኔታ ተኩስ ባልነበረበትና ሌሊት ሰው በተኛበት አጋጣሚ መሆኑን እንደሚያውቁ ተናግረዋል። ከዚህም በተጨማሪ በጦርነቱ ወቅት በኤርትራ ወታደሮች እናታቸው ትንኮሳ እንደደረሰባቸውና የታላቅ ወንድማቸው ልጅ ምሰሶ ላይ ታንቆ መገደሉን ለቢቢሲ ገልጸዋል። ቢቢሲ ከገለልተኛ አካል ይህንን ባያጣራም የኤርትራ ሰራዊት በትግራይ ጦርነት በሰብአዊነት የሚፈጸም ወንጀልና ከባድ የጦር ወንጀሎች መፈጸሙን የተባበሩት መንግስታትን ጨምሮ የተለያዩ ሪፖርቶች መውጣታቸው ይታወሳል። ኮሎኔል ተወልደ በአሁኑ ጊዜ ቤተሰቦቻቸውን ለመጠየቅ ከሀገር ውጭ መሆናቸውን የተናገሩ ሲሆን ሰዎች እንደማይመለሱና እንደሸሹ በማህበራዊ ሚዲያ ላይ መሰራጨቱን ቢቢሲ ጠቅሶ ኮሎኔልን ጠይቋቸዋል። እሳቸውም አቶ ጌታቸው ፋና ቴሌቪዥን ላይ ቀርበው ስለኔ ከተናገሩ በኋላ ብዙ ሰዎች ደውለው ባትመለስ አገር ብትቀይር ስትገባም በሌላ መንገድ ብትመለስ የሚሉ ምክሮችን ለግሰውኛል። እኔ ግን ከሀገር የወጣሁት በህጋዊ መንገድ ሲሆን ስመለስም በዚሁ ሁኔታ ነው ሲሉ እና ጉዳያቸውን ሲጨርሱ ወደ ሀገር ቤት እንደሚመለሱ ለቢቢሲ አስረድተዋል።